ቤት መምጣቷ የማይሆን ነገር ነው ወይ ህይወት ከዚህ ቤት እንድትወጣ እናድርግልኝ እሷማ እኮ እምቢ አለች ለልጇ ስትል እሺ ትላለች ሳሎን እንደሆነች ጻማኒ ሰረቀቻት አሁን መናገር አንችልም ቢያንስ ልጇን ካገኘች ይሄ ነገር ድጋሚ እንዳይፈጠር ትጠነቀቃለች ጉዳዩን ለዳዊት መናገር አለበት እኔ በጣም ግራ ገብቶኛል ባለቀ ሰዓት ሁሉም ነገር እንዳይበላሽ ፈርቻለሁ በቃ ሁሉንም ነገር ተናገሪና ይለይለት ምንም እንኳን የሳሮን ስራ የሰይጣን ቢሆንም ዳዊትን ግን በዚህ ምክንያት መጣላት አልፈልግም እኔም እንደዛው ዳዊትና ህይወትን ማስቀየም አልፈልግም ስለዚህ ቁጭ አድርገን ስላለው ነገር ነው እሺ ከሱ ውጪ ምንም አይነት አማራጭ የለንም የኔና አንቺ ጉዳይ ተስፋ አለው ወይንስ ውይ ሚኪ አሁን በዚህ ሰዓት ይጠየቃል እውነቴን ነው ሩት ይኸውልሽ የማይሆን ነገር ከሆነ መጎዳት አልፈልግም የተገናኘ ነው በአጋጣሚ መሆንና ትርሳ እንጂ አጋጣሚዎች ናቸው እኮ ወደ ጥሩ ሁኔታ የሚቀየሩት ሚኪ እዚህ የተገኘው ስለኔና ላንተ አይደለም ይሄን ጥያቄ ለመጠየቅ ትክክለኛ ቦታ አይደለም ሁሌ ልቤ እንደሰበርሽው ነው ያንተ ልብ ብርጭቆ ነው ዲያስር የሚሰበረው ምን አለ እኔም ልብ እንዳንቺ ቆራጥ ሆነ እኔ እኮ ሳልወድ ቀርቼ አይደለም ግን ቤተሰቦቼ ካንተ ጋር እንደሆነ አይፈልጉም በዚህ ጉዳይ በየቀኑ ከቤተሰቦቼ ጋር እንደምጣላ ብታቅ ታዝንልኝና ትረዳኝ ነበር ምንድነው ሰሞኑን በጣም ቢዚ መሆን አብስታል ጊዜ አልሰጣልኩሽ አይደል ይቅርታ አድርጊልኝ እኔ ቆንጆ ግን በሰላም ነው አዎ አረ በሰላም ነው ስማኝማ እዚህ የእናንተ አልበም ውስጥ እኮ የኔን ልጅነት ፎቶ የሚመስል አገኘው ማለት አንድ አይነት ፎቶ የሁለታችንን ቤተሰብ የሚያቅሰው አለ ማለት ነው አልገባኝም እንደዛ አይደለም እኔ ጋር አንድ ቁራጭ ፎቶ ነበረችና ከዛች ቁራጭ ጋር የሚመሳሰል ፎቶ ደግሞ እዚህ ቤት አለ የኔን ልጅነት ፎቶ ይመስላል ግን ደግሞ ቁራጩ ፎቶ ጠፍቶብኛል ወይ ተመሳስሎብሽ እንዳይሆን እርግጠኛ ነኝ እንዳላሳየ ፎቶ የለም የት እንዳጣልኩትም ምን እንጃ አረ ምንድነው እኔ ቆንጆ ይሄ ሁሉ ሐሳብ ለቁራጭ ፎቶ ነው ግን ብታየው አንተም ትገረም ነበር እስኪ ቆይ ፎቶውን አሳይኝ እንዴ ይሄ እኮ የሩት የልጅነት ፎቶ ነው ይገርማል እኔ ጋር ራሱ ተመሳሳይ ነበር አንድ የቀረኝ የልጅነት ማስታወሻ እሱ ነበር ሌላውን አሳዳጊ ወላጆቼ እንዳልወስደው ከለከሉ በቃ እንዴት ብለሽ እንዳታስቢ ከዚህ በኋላ አሪፍ ፎቶ ይኖርሻል ለዛም ከኔ ጋር ነው ይኖርሽ እሺ እሱማ ነገሩን ነው እንጂ ይኖረናል እሺ አንዴ መጣ ስልክ ላውራሽ እሺ ኧረ እባክህ ጭራሽ እሷን ሲይዛት ሌላ ሰው መላክ ጀመረች እሺ ችግር የለውም አንተ ቀጥታ ህፃኗን ይዛት ነው ግን ይኸውልህ በደንብ መጠንቀቅ አለብህ እሺ እንደውም እኔ ራሴ መጥቼ ህፃኗን ወስዳታለሁ እሺ መጣሁ ሳሮን ያሰበችው እቅዷ ሁሉም ነገር ከሽፎ ተበሳጭታ ወደ ቤቷ ተመልሳለች በዳዊት አማካኝነት ሁሉም ነገር ከሽፎባታል እና ሚኪና ህሩት አንድ ላይ ቆመው እያወሩ ያለ እንዲሁም ደግሞ ሳሮን ወደ ደብረዘይት እንደሄደችና እንዲሁም ልጅቷ ልታመጣት እንደሆነ ህሩትም ቶሎ መድረስ አለብኝ ሁሉም ነገር እናገርና ከዛም በኋላ የፈለገ ነገር ይሁን እንጂ ሳሮን ልጅቷ ስታመጣት ማየት አልፈልግም ትላለች ሚኪን ማለት ነው ደብረዘይት እጂ ሁሉን ነገር አስቆማለሁ እዛው ላይ ሁሉ ነገር ፈጥጥርጥ አድርጌ እናገራለሁ ስትል ሚኪም እንደዛማ ማድረግ የለብሽም ብቻሽን አትይም እንዴት ትይም አልፈቅድልሽም እኔ አብሬ ይልሻለሁ ሲል እያለ እየተከራከሩ እያለ እናም ሳሮን በጣም ተናዳ ተበሳጭታ ትመጣለች ማለት ነው እንዴ ሳሪ ምን ሆነሽ ነው ይሏታል ማለት ነው እሷ ግን ምንም አይነት መልስ አልመለሰችላቸው ቀጥታ ነበር ወደ ቤቷ ሄደችው ማለት ነው ብስጭት ብላለች በጣም ተናዳለች ምክንያቱም ልትሄድ ያለችበት አግተው ነው ያስከሯት ማለት ደግሞ ያደረገው ዳዊት ነው እነሱ ዳዊት በጣም ተመችቶኛል እዚህ ጋር ማለት ነው ዛሬ እስከዛሬ ተጫወትባቸው ነበር በሳሚና በዳዊት ላይ በጣም ተሸውዳቸው ነበር ነገር ግን ዛሬ ግን ሁሉ ነገር ስላወቀ በጣም ደስ ብሎኛል ሳሮን በጣም ተናዳ በሩን ከፍታ ትገባለች እናም ዳዊት ቁጭ ብሎ ነበር ዳዊትም እንዴ ሳሮን ምን ተፈጠረ ይላታል ይኸውልህ ጠላቶቼ በስተዋል ይሄው ደብረዘይት ለርሰል መንገድ ላይ አግተው አስቀሩኝ በቃ እኔ ጠላቶቼ በስተዋል ትላለች
እነማን ይላታል። ይኸው እዛ እጄ በጣም የሚሰራው ስራ ነበረ እና ያው እንግዲህ አብረው የሚሰሩ ሰዎች ይሆናሉ ትለዋለች ማለት ነው። ዳዊትም እንደማያውቅ ነገር ነው እያወራት ያለ። ነገር ግን እሷ እንዳትጎዳ ነገር ግን ደግሞ ከምትሄድበት መቅረት አለባት አስቀሯት ብሎ ዳዊት ነው ሁሉን ነገር ያዘዘው። ሳታይ እንዴት ይሄንን ትፈርጃለሽ ማለት ማረጋገጥ አለብሽ ይላታል ማለት ነው። ምክንያቱም እንግዲህ አብረው የሚሰሩ ናቸው ስላለችው ይሄን ደግሞ እሱ ስላደረገው እንዴት ሳታይ እንዴት ሰውን ተወነኪ ያለሽ ምንም በማታውቂው ነበር ያላት። እነሱ ውጭ ምንም አይነት ጠላት የለኝም ትላለች ለዳዊት። ሩትም ትመጣና እንዴ ቆይ ይህ ሁሉ ነገር ሲደረግ ሰው አላየም እንዴ ትላታለች። ነው መኪና ውስጥ አስገብተው አስፈራሩኝ፣ ይሄው እዚህ ሰፈር ድረስ እኮ ነው ይዘውኝ የመጡት ትላለች። ሩት እንግዲህ ሁሉም ነገር ያልታወቀባት ነው ያሰራት። ነገር ግን ሳሮን ሁሉም ነገር አውቃለች። ህፃኗንም እዛ እንዳለ አውቃለች ማለት ነው። እናም ሩት እንደማታውቅ ነው እያወራቻት ያለቻት። ነገር ግን ደግሞ ሩትን ዘግታት ነበር፣ አሁን ግን እያወራቻት ነው። ዳዊትም በጣም ያሳዝናል ይላታል። በቃ የምትለው ብላ ሳሮን ትጫዋለች። ታዲያ ምን ባደርግ ይሻላል? ምን ብል ነው የሚሻለው ይላታል። ምን ላድርግ ታዲያ እዚህ ሰፈር እኮ ግራ ያጋባል፣ ሁሉም ሰው አጋች ሆኗል። እናም ይኸውልሽ ሳሮን ዋናው ነገር አንቺ መመለስሽ ነው፣ ሌላውን ታዩ ይላታል። ይኸውልህ የግድ ደብረ ዘይት መሄድ አለብኝ ትለዋለች ዳዊትን። እናም ሩትም ቆይ ግን ስራው ከህይወትሽ ይበልጥብሻል እንዴ ትላታለች። እናም ይሄ ስራ ከቀረ ሁሉን ነገር አጣለሁ፣ ይሄ ስራ በፍጹም መቅረት የለበትም፣ በህይወቴ አስፈላጊ ነው ትለዋለች። እሷም በቃ የግድ መሄድ አለብኝ፣ ግዴታ መሄድ አለብኝ ከዚህ ትላለች። ፍጹም ድጋሜ እንድትሄጅ አልፈቅድልሽም፣ አትሄጂም ይላታል ዳዊትም። ሳሮንም በጣም ትበሳጭና እናንተ ባላችሁኝ አይደለም እሄዳለሁ ካልኩ እሄዳለሁ ነው እሺ ብለው ጥለው ትሄዳለች ሳሮን። ዳዊት የእውነት ግን እኮ ሰዎቹ እንደዚህ ካረጓት እኮ ለህይወቷ ያሰጋታል ይለዋል ማለት ነው። ዳዊትን በጭቃ አድርጎ አይ አትጨነቅ፣ ሰዎቹ ለክፉ አይሰጡም ይላል። ይህ ማለት እንግዲህ ዳዊት ሁሉን ነገር ስለሚያውቅ ተረጋግቶ ነው እያወራቸው ያለው። እናም ግራ ተጋብተዋል። ሩትም እንዲሁም ደግሞ አትሆንም ይላል። እናም ሩትን ብድግ አድርጋ እኔ ግን ባለመሄዷ በጣም ደስ ብሎኛል ትላለች። እንዴ ማለት ለምን ይላታል። ምን ብሎ ይጠይቃታል ዳዊት። አይ እንዲሁ እኔ መጀመሪያ መሄዳለሁ ስትል ደስ አላለኝም ነበር እና የምናደርገው ነገር አለ፣ ሰዎችን እኮ አፈላልገን ልንከሳቸው እንችላለን ይላል ማለት ነው። ዳዊት ግን ተረጋግቶ ነው እና ሚኪና እንዲሁም ደግሞ ሩትንም አውቆባቸዋል መሰለኝ። ፊቱ ልክ አይደለም፣ እነሱንም የሚያወሩት ሌላ ነገር ነው። እናም ሳሮንን ለኔ ተዋቲ፣ ምንም ችግር የለም፣ የሚያስፈልግ ካለ ግን ምንም ችግር የለውም እነግርሃለሁ ይለዋል። ምክንያቱም ሚኪ ሁሌም ከጎንህ ነኝ ስላለው ነው። አንተ የራሳችሁ ላይ ያተኩሩ፣ ይሄን ነገር ለኔ ብቻ ተውልኝ ብሏል ዳዊት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሳሮን እንግዲህ ሁሉም ነገር ከሽፎባታል፣ እቅዷ ከሽፎባታል። ደብረ ዘይት ሄዳ የህይወት ልጅ ወይም ደግሞ የህይወት ልጅ ለመውሰድ ነበር እቅዷ። ነገር ግን ያው ሁሉ ነገር አልሆነ ማለት ነው። በዳዊት አማካኝነት ታግታ እንዳትሄድ ተደርጋለች ማለት ነው። እናም ተበሳጭታ መታለች እና ግዴታ መሄድ አለብኝ፣ አሁን ይሄ ስራ በህይወቴ የሚያስፈልገኝ ነገር ነው፣ ስለዚህ ግዴታ እሄዳለሁ አልቀርም እያለችም ከነዳዊት ጋር ስትከራከር ነበር ማለት ነው። ዳዊትም ከህይወትሽ አይበልጥብሽም፣ ለምንድን ነው እንደዚህ የምትሆኚው እያላት ነው። በጣም ተበሳጭታለች። ይሄ ደግሞ ሳሮን የተጠራጠረችው እንግዲህ አብረዋት የሚሰሩት ሰዎች ነው ያለች ማለት ነው። ምክንያቱም ማን ሊያደርግብሽ ይችላል ይሄን ነገር ስትባል አብረው የሚሰሩ ሰዎች ናቸው ሌላ ማንም። ምክንያቱም እኔ ለክፉ የሚሰጥ ነገር አላደረሱኝም ትላለች። ይህ ማለት ደግሞ ዳዊት እንግዲህ እንዳትጎዳ እንድትጎዳ አልፈልግም፣ ነገር ግን ከእቅዷ እንዲከሽፍባት ነው ፈልገው ስላለ ስለዚህ እቅዷን ብቻ ነው ያከሸፈው ማለት ነው። እናም በዚህ መልኩ እንግዲህ የህይወት ልጅ ወይም ደግሞ የህይወት ልጅ ሳትሰረቅ ወይም ደግሞ ሳሮን እጅ ሳትገባ ቀርታለች። አሁንም ነገር ግን በተዘዋዋሪ ሌላ ሰው ልትልክ ነው ማለት ነው። ይህን ደግሞ አብረን እናየዋለን። ስም አያስፈልገኝም ምንም ነገር ሳሮንን ለኔ ተውልኝ ብሎ ወደ ውጭ ጥሏት ይሄዳል። ሚኪና ሩትን። ሚኪም ቆይ ግን ማን ሊያደርገው ይመስልሻል ይላታል። ማንም የሚያደርገው ማንም፣ ግን ደግሞ አለመሄዷ በጣም ደስ ብሎኛል ትላለች። እና ይሄን ነገር እኮ ግን ያደረገው ስለ ጉዳዩ የሚያውቅ ሰው መሆን አለበት ይላል ማለት ነው።
ሩትም በጣም ተጨናንቃ ነበር እና ያለቅዷ ልትናገር ፈልጋ ነበር። ነገር ግን ደግሞ ይሄ ነገር ስላልሆነ ፈጣሪዊ ተመስገን ከዚህ ጉድ ስላወጣኝ አመሰግናለሁ ትላለች። በጣም ተናዳ መኝታ ቤት ገብታለች እና ወደዛም ወደዚህ ያለች ትዞራለች። በጣም ተቃጥላለች እቅዷ ሁሉ ስለከሸፈባት። በትም ውሃ ዛላት ትመጣለች። እናም ለማንኛውም እንዳረጋጋሽ ውሃ ጠጭ ብላ ውሃ ትሰጣታለች። እኮ ድፍረትሽን በጣም ነው የምወድልሽ። ማን ውሃ ስጭኛለሽ? ማን ጠየቀሽ? እኔ ጠይቅሻለሁ ትላታለች። አልሽኝም ግን እኮ ደግሞ እንዳረጋጋሽ ብዬ ነው። እሺ በቃ ካልፈለግሽ ይቀራል ብላ ውሃውን ዛት ሄዳለች። ነይ 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 እንደውም አምጮ እፈልጋለሁ ትላታለች። ህይወትም ውሃውን ትሰጣታለች። እንዳለ የብርጭቆን ውሃ ከላዩ ላይ ትጠምቃታለች። በጣም የታባሽና ብላ ትደፋባታለች። አይሽ አልፈልግም ጦሰኛ ጥፊ ከዚህ ትልና ውሃውን ደፍታባትኝ ህይወትም ምንም ነገር ሳትናገር አንገቷን ደፍታ ጥላ ትሄዳለች። ሚኪ በር ላይ ቆሞ ነበረ እና ህይወትም ውሃውና እያለቀሰች ስትመጣ ምንድን ነው ሳሮን ነች አይደለ? ቆይ ግን አንቺ ትዕግስት ግን ምን አይነት ነው ይሄ? ከልካ አለፈ። ቆይ ምንድን ነው ያክል ይላታል። በጣም ተናዳለች ትለዋለች። አይ ትዕግስት ቆይ ግን ይህ ሁሉ ነገር ዋጋ የምትከፍለው ግን ለምንድን ነው ግን ይህ ሁሉ ነገር የምትታገሽ? ቆይ ምንድን ነው ይላታል ሚኪ። ሳሮን ለእኔ ብዙ ነገር ብዙ ዋጋ ከፍላለች፣ ይህም ሲያንሰኝ ነው ትለዋለች። ግን እኮ አንዳንድ ነገሮች ከልክ በላይ ሲያልፉ ማስቆም አለብሽ። አዎ ልክ ነህ፣ ግን ደግሞ ሳሮን ስራዬ ነው፣ እኔ በስራዬ ነው እየቀጣችኝ ያለችው እና ምንም ችግር የለውም ትለዋለች ለሳም። ሚኪን በጣም ተበሳጭቶባታል፣ ምክንያቱም እንደዚህ ስላደረገቻት። እናም አንቺ ካልሽ እሺ ይሆንልሽ ይላታል ማለት ነው። ህይወትም አይ በቃ አመሰግናለሁ፣ ለእኔ ተጨንቀህ የሁሉ ነገር ስለጠየከኝ አመሰግናለሁ ትለዋለች። ምንም ችግር የለውም፣ እስቲ ቆይ እስኪ ገብቼ ልያትኝ እንዴት እንደሆነችልና ሚኪም ተከትሏት ይገባል። ህይወትም ልብሷን እየጨመቀች ሚኪም ወደ ውስጥ ይገባና ሳሮንን ቆይ ግን ሰዎቹ ያደረጉሽ ነገር አለ እንዴ ብሎ ይጠይቃታል። አይ ደህና ነኝ፣ ምንም ነገር አላደረጉኝም፣ አመሰግናለሁ ሚኪ ትለዋለች። ቸውን ምንም ነገር አታስታውሽም? አይ አላቅም፣ ምክንያቱም ደግሞ ማስክ ስላረጉ ምንም እንደሆነ እኮ። በዚህ የፋሲካ ሚዲያ የዩቲዩብ ቻናል በእናንተ ምርጫ የሆኑትን ተከታታይ ምርጥ ፊልሞችን እንደ ሐረግ፣ ጽናት፣ ኖላዊ፣ ሰራተኛዋ አደይ፣ ፍኖት፣ ሚስጥር፣ ህያብ፣ የህይወት መንገድና አዲሱን ፊልም ልጅነት ሚለውንና ሌሎችንም ፊልሞችን ቅድሚያ እያሳየን ለናንተ ሪካፕ በማድረግ ይዘንላችሁ የምንቀርብ ይሆናል። ለፋሲካ ሚዲያ ዩቲዩብ ቻናላችን አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። በተጨማሪም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ይመቻችሁ።
ነው።